ወደ መንፈሳዊው ጥያቄ እንመጣለን ከዚሁ አውድ ሳንወጣ ከዚሁ ከጥያቄያችን ሳንወጣ የፌስቡክ አካውንትህን አይ ነበር የሚሰጡን ኮሜንቶችም አይ ነበር በተለይ በአሁን ሰዓት ካለው አገራችን ውስጥ ካለው ነባራዊ ሁኔታ አንፃር በጣም አከራካሪ ሐሳብ አንስተህ ብዙዎች ሲሟገቱበት አየሁ ይሄን ጥያቄ ልጠይቅህ ነው ከአማራ ክልል ጋር የኦሮሚያ ክልል ቢለያይ ብለሃል ይሄንን ስትል ደግሞ በቅርብ ጊዜ አንድ ዘፈን ተለቋል ያው ዘፈን ባላዳምጥም እንግዲህ በአለም ስላለው ዓለም ውስጥ ያለውን ነገር ሰማለው አንድ ዘፋኝ አለ ዲሽታጊና ነው ምናምን የሚል አዳም ወንድሜ ሔዋን እህቴ እያለ ዘፍኖ እንደው ሰው ሁሉ እንደው ፓስተሩ ሳይቀር ይመስለኛል አይ መንፈሳውያን አልሰራ ያሉትን ዓለማውያን ሰሩ ይያሉ አንድነት እንደተሰበከ በጣም የሚገርም ነገር አለና አንተ ደግሞ ኦሮሚያ ከአማራ ቢለያይ ይሻላል ብለ ልዩነትን የሰበከ አይመስልህም ወይ ምን ማለትህ ነው እስኪ በርግጥ እኔ አልገባኝም እኔም እንዲገባኝ ተመልካቾችም መረዳት በሚችሉበት ልክ አስረዳል ያ እኔ ኖርማሊ የኔ እይታ በክርስቶስ እይታ በቃሉ እይታ ማየት እንጂ ያው በዘፋኝ እይታ ላይም ኢትዮጵያ አንድ ሁለተኛ ኢትዮጵያ ህዝብ በነገራችን ላይ በጣም ግጥም ታለት እንጂ ቤት በጣም አጨብጫቢ ነው ለምሳሌ ትኑር ባዶነቱን ሸፍኖ ይኖር አብዛኛው በዘፈን ነው በመስንቆ ወንድር ምናምን ባዝማሪ ቤት ነው ባዶነቱን ሲሸፍን ይኖረው እንጂ የሆነ ግጥም ግጠምለት ቤትም ታንጂ ችግር የለበትም ስህተት ነው ስህተት ለምሳሌ ለኔ አዳም ወንድሜ አይደለም አሁን ምንም አይደለም አሁን ግልጽ ነው አዳም ልጆች እንጂ ወንድሞች የለው የመጀመሪያው ሰው ወንድሞች የለም አሁን ይሄ ዝም ብሎ በቃ የሆነ ግጠምለት የሆነች ነገር አምጣለት አንድ ሁለተኛ እኔ በአዳም አይደለም ካንተ ጋር እንደምሆነው በክርስቶስ ነው ለዛም ነው አየ በክርስቶስ ያለው አንድነት ነው እስከ ዘላለም እንዳንለያይ የሚያደርገን እንጂ በአዳም ያገኘነው አንድነት አይደለም ይሄኛው ነው ይበልጡ አሁን ይሄን ተቀብሎ የሚያራግብ ፓስተር ካለ ንሳ እኔ ጋር መግባት አለበት መጡ እኔ ጋር ማለት ነው እሱ እኔን እንደውም በፖለቲካ የመተቸት ሞራሉም አቅሙም አንደርስታንዲንጉም የለው እኔን በአዳም ሊለካኝ የማይገባው አዳ ሔዋን እህቴ አይደለች አሁን ተፋተናል ከሷ ጋር ማቀውኒ አቶ ቱፋ አቶ ያደቴን ነው እዚሁ ጋር ማለት ነው እነሱንም ወደ ሰማይ ዓለም ስገባ አላቃቸው እዚሁ ምድር ላይ ባለው ነገር ነው ማቃቸው ስለዚህ እኛ ምን ለካበት ሌቭል አዳም አይደለም ምን ለካበት ሌቭል እንትና አይደለም ኢቭን ተወሱን አዳም ከጦሰኛ ነው አብርሃም በእኔ አይለካም እኔ በአብርሃም ወይ ምን እንትና አልለካም እኔ በዳዊት አልለካም እኔ በክርስቶስ ነው እኔ ልክ ክርስቶስ ነው እኔ የምታየው በክርስቶስ ውስጥ ነው ወደ መንፈሳዊ ነገር ስንመጣ ወደ አንድነትም ስንመጣ ደግሞ እንደው አዳም ወንድሜ አዳም እህቴ ይያልን ዝም ብለን ከመንሸነጋገል እኔ ያንተን ሸክም ልሸከም አንተ ላከብር አንተም የኔን ባህልም ሴትም ልታከብር ይገባል ማለት ነው ዝም ብለን አንለያይም ተብሎ ስለተዘፈነ መለያየት አይቀርም ትለያያለ ይልቁኑ ላለመለያየት ምንድነው ማድረግ ያለብን ብለን ነው መስራት ያለብን እንጂ ላለመለያየት በዘፈን አይጠበቅም ዘፈን ዘበኛ ሊሆን አይችልም ላለመለያየት ስለ አማራ ክልል ስታይ እኔ ከባይብል አንግል ነው ያወራሁት ምንድነው አንዳንድ ጊዜ ይሄ መለሰ ወጉ ይመስለኛል አንድ መጽሐፍ የጻፈው መግባባት የሚል ነው መግባባት የሚል ደስ ይለኛል ርዕሱ ምናምን ሳይወራሱ አንዳንድ ጊዜ ይሄ ድንጋይ ነው ስትለኝ አይ ኖ ይሄ ውሃ ነው ካልኩህ እኔ በቃ ገባ ልንግባባ አንችልም ስለዚህ ይሄን ቁጭ አድርገ የሌላ ሐሳቦችን ማራመን ያለብን መግባባት የሚባል ነገር አለ ባይብሊካሊ ሳመጣ እንግዲህ ሁሌም ያቆሰልኩ ያደማው አብረኸኝ እንኳን ለምሳሌ አብረን እየኖርን ካለን ሁላንተን ማቆስል ከሆነ አብረን ህብረት ማድረግ አንችልም ይከብዳል መጸለይ ይከብዳል ማንበብ ይከብዳል ህብረት ማድረግ ይከብዳል ያው መንፈስ ቅዱስ ይረዳል እንደው መቼም እንደማለት ግን ከዛ ካለፈ ግን አንዳንድ ጊዜ ደግሞ አንተም እንዳትፈተን ተለይ ይላል እኮ መጽሐፍ እንዴ አሁን ፈተኑን ተፈትነናል እኛ እውነቴን ነው ነገር ለምሳሌ እኛ እንትን አለን ሰፉ የሚባል አለ በእኛ ካልቸር ይሄ በኦሮሞ ህዝብ ይሉንተኛ ህዝብ ነው አብዛኛው ይሉንተኛ ነው ሸመኛ ነው ሽምቅ አይነት አካሄድ አያውቅም ሚዲያ ላይ አንድ ቀን ለቀቀው ፍርጥርጥ አድርጎ ያወራል አለ በቃ የተደበቀ ሂድን አጀንዳ የለው
ከዛ ወዳጅም ይሁን ጠላት ወይ ትከላከለዋለህ ወዳጅም ከሆነ ወይ ታቅፈዋለህ ይሄ ቀን ጠብቆ እንደምትፈልገውን እየሰጠ ቄራ ድረስ ይዞ ሄዶ አያርድም አያጠፋም እንዴ የተደበቀ ነገር የለውም ስነ ስርዓት ያለው ህዝብ ነው ግን ምንድነው ባጭሩ ይሄን ስል የአማራ ህዝብ መላው ያልኩ አይደለም እኔ እናቴ አማራ ናት ግን ሞር የአማራ አክቲቪስቶች እና ለአማራ ህዝብ ንቆራቆራለን ብለው የተነሱ ጥቂት ቡድኖች ናቸው ግን ሚዲያ ላይ ስላሉ እነዚህ ሰዎች የአማራን ህዝብ እርግጠኛ ነኝ ከኦሮሚያ ብቻ እንዳይመስል ከመላው የኢትዮጵያ ህዝብ ሁሉ ሊለዩት ይችላሉ እስኪ ቤቱ ክልል ነው የአማራ ህዝብ ከየቱ ክልል ጋር ነው ሰላም እየኖረ ያለው ለምሳሌ ከአንድ ክልል ጋር ቢኖር ምናልባት ችግሩ ያንድ ክልል ነው ትላለህ ከደቡብ ጋር አይስማሙም ከትግራይ ጋር አይስማሙም ከዛ ከሶማሌ ጋር ከቤኒሻንጉል ጋር ካልተባሉት ጋር የለም ይሄ እንግዲህ እንዳበደውሻ የትም ቦታ እንዲናከሱ የሚያደርጋቸው ማን ነው ይሄ አማራን ወክላለሁ የሚል ጽንፈኛ ቡድን ነው ለምሳሌ ኦሮሚያ ውስጥ ያለን አማራ በሰላም እንዳይኖር አማራ ኦሮሚያ ውስጥ ሲኖር እኮ በሰላም ከኦሮሞ ህዝብ ጋር ተስማምቶ ነው እየኖረ ያለው ኦሮሚያ ውስጥ ተቀምጦ ግን ኦሮሞን እንዲሰርብ ያደርጉታል እዛው እንደ አባቴ እንኳን ማላይ ቆመሽ እግዚአብሔርን ታሚያለሽ ይላል አንተ አሜሪካው ካለ ዘመድ ይልቅ እኔ ከጎረቤት ጋር በሰላም ብትኖር ነው የሚሻለው የነዚህን ሰዎች አይምሮ ግን በክለዋቸው አርፈው በሰላም አርሰው በሰላም አግብተው ወልደው ተከብረው ከሚኖሩበት አገር ጦርነት ተነስቶ ወይ አንስተው እንዲወጡ የሚሰሩት የአማራ አክቲቪስቶች ናቸው ስለዚህ አይ እኔ ኦሮሞ ህዝብ ጋር አብሬ በሰላም መኖር ነው ፈልገው የሚል ካለ እዚሁ ይቀርና እንለያይ ምክንያቱም ይሄን ያልኩት ደግሞ ባይብሊካል ስለሆነ ነው አብርሃምና ሎጥ ከባድ ጸብ ውስጥ ገቡ በማን ነው በረኞቻቸው ነው አሁንም አማራና ኦሮሞ ጸብ ውስጥ እየገባ ያለው በጽንፈኞቻቸው ነው ስለዚህ በእነዚህ ጽንፈኞች ምክንያት ጤነኛው ህዝብ ከሚባላ ምን ማድረግ አለበት መለያየቱ ጥሩ ነው አብርሃም ነው እንደው ሐሳቡን ያነሳው አብርሃም እንግዲህ አማኝ ነው ከሎጥ ቢመጣ ስተት ነው ሰይጣናዊ አጋንንታዊ እንለዋለን ግን አብርሃም የእምነት አባት የተባለው አብርሃም ነው በቃ እኔ ሎጥ አንተም እስቲ ሞክረው ትንሽ እኔም ደግሞ ተለያይተን እንሞክራለን ከዛኮ ዋጋ ይከፍላል ሎጥ ከአብርሃም በመለየቱ ዋጋ ከፍሏል እኮ ተማርኳል ምን ተብሏል እንደገና ሰዶምና ጎሞራ ውስጥ ሄዶ ለጥፋት ተዳርጓል አብርሃም እንደገና መልሶ ሎጥን እንደገና አቀፉ አንዳንድ ጊዜ ጥሩ ነው እድሉን ትንሽ ይሞክሩትና ከዛ ደግሞ መልሰን ተቃቀፋለን ችግር የለውም ይሄው ኤርትራም እኮ ትንሽ ሞክራ ከዛ ተመለስናል አሁን መግባት መውጣት ይቻላል እንደዛ ይቻላል በሰላም ያለ ምንም ጦርነት ያለ ምንም ውጊያ ያለ ምንም መጨፋጨፍ ማለት ነው ስለዚህ በእነዚህ ጽንፈኞች ምክንያት የአማራ ህዝብ ከኦሮሞ ህዝብ ጋር እንዳይኖር ያደረጉ ስለሆነ እስቲ እነዚህ ጽንፈኞች ህዝባቸውን መያዝ ይችላሉ እንደው በለው ያዘው አንተነህ እንደዚህ ምናምን ልዩ ማንንም ልዩ የለም ማንንም ትንሽ ማንንም ትልቅ የተባለ ነገር የለም ሰው ነው ተከባብረ ነው የምትኖረው ስለዚህ የሆነ የመልአክ ዘር የለም ያው ነው እዚህ ውስጥ ብራንድ የሚለብስ ኦሮሞ ይኖራል ብራንድ የሚለብስ አማራ ይኖራል ቻርኬ የሚያጠልቅ ኦሮሞ አለ ቻርኬ ደግሞ በእግሩ የሚሄድ አማራ አለ ኦሮሞ አለ በቃ ይናል ይሄን ልዩነት ስናስብ ከኦሮሞ ባህል ከኦሮሞ ማንነት ህልውናው ጋር የሚጋጭ ስለመሰለኝ ነው ኦሮሞ ለዓለማችን ያበረከታቸው በጣም በርካታ ስጦታዎች አሉ ለምሳሌ የማደጎን ብንመለከት ኦሮሞ ዓለም ላይ ሳይጀመር በፊት በጉዲፈቻ ዘር ቋንቋ ብሔር ሳይለይ ወስዶ እንደራሱ ልጅ አሳድጎ መሬቱን ቆርሶ ሰጥቶ እና ጡቷን አጥብታ አሳድጋ ልጄ ብላ ድራ ቢሞት ቀብራ ነው የሚኖረው ከዛም በዘለለ ጡት በመጣባት ከየትኛውም ሰው ጋራ ዘመዴ ደሜ ብለው መሬት ቆርሰው ሰጥተው ነው የሚኖሩት ይሄን ሲያደርጉ ክፉ ደግ ብለው ሳይሆን የሰው ዘር የሆነን ሁሉ ወደ ራስ ጉያ በመሸሸግ የራስን ነገር ቆርሶ በመስጠት ይታወቃል ታዲያ ይሄኛው ሐሳብ አይጋጭም አዎ ያው ማለት እኔ እንግዲህ ምን ይባላል መሰለ በእነሱም ተረት ምከረው ቢካለ መከራይ ምከረው ይባላል መቼም አባት እንኳን እኮ መጽሐፍ ቅዱስም ስታይ ያ የጠፋው ልጅ የሚባለው ድርሻዬን ስጠይ ልሂድ ሲለው አይ የኔ ባህል ማቀፍ ስለሆነ አለቅም ብሎ ሙጭጭ አላለም ሰጥቶ ለቀቀውና ሄዶ አይቶ ሲመለስ ደግሞ ተቀበለው አንዳንድ ጊዜ እኮ ጡት ለማጥባትም እኮ ሰጪውም ተቀባዩም ፈቃደኛ ሲሆን ነው እነዚህ ጥቡ እየተባሉ አያንጠባም ጡት መንከስ አለብን ካላቆ መቼም ጡቷን እየተነከሰች የምታጠባላት የለችም እንደምን ብላ ታስጥለዋለች ስለዚህ
አለው ላይን አለው ሁሉ ነገር መስመር አለው እውነት ነው አሁንም ቢሆን እኔ ለምሳሌ እናቴ ቤተሰቦች በሚኖሩበት አካባቢ ላይ ማንንም በማንነታቸው ጥቃት አያደርስባቸውም ዘለፋም አያደርስባቸውም ቢያደርስም እኔ ራሱ ዝም አላለም እውነቱን ስናገር ማለት ነው እንደውም አንድ ጊዜ ምን ሆንኩኝ ከባህር ዳር አካባቢ የመጣች አንዲት ልጅ እኔ ምን አረኩኝ ሲወራ ያው እንግዲህ እኛ ክልል ላይ አብዛኛው እንደው በቃ አማራ ጠል በቃ እንዳለ ሙስሊም ምናምን የሚል በነገራችን ላይ ኦሮሞ ሲባል ሁሌም ከልጅነትም ፕሮፓጋንዳ ሲነዱብን ስላደጉ ስለኖርንኛ ሙስሊም ነበር የሚመስል እውነቱን ነው የምነግርህ እና ያ ሜንታሊቲ እሷ ውስጥም ነበርና ይዣት የኩኝ አንድ ጊዜ እንድታይ ካወኩ በኋላ ለዚህ ማህበረሰብ ጥላቻ እንደሌለው እኛ ጋር አማርኛ ነው የሚወራው እንዴ እኔ እኮ አማራ ክልል ያለው ነው መሰለኝ አለች እንድታይ ነው ይዣት የሄድኩት እሺና ምንድነው ይሄን ያህል ማንም ተጽዕኖ ያሳድርህብም ግን በእነዚህ አክቲቪስቶች ምክንያት አሁንም ኦሮሚያ ውስጥ ያለ አማራ ከሚያልቅ እርስ በርስ ጦርነት ከሚከፍት አማራና ኦሮሞ ተፈላልጎ ከሚገዳደል በጌታ ሰላም ብንለያይስ መጽሐፍ ቅዱስ እኮ አንዳንድ ጊዜ ሁላችሁም የግድ አንድ ቦታ ሆኗል አላለም እግዚአብሔር ይመስገን አሁን ከዚህ ሌላ ሀገር አሜሪካ አውሮፓ ትሄዳለህ በቪዛ አይደል የሚከለክል አለ ስለዚህ አማራ ክልልም ወደፊት አማራም በክልል ወደዚህ በቪዛ ይገባ እኛም በቪዛ ይሄድን ወንጌልም ከሆነ ይደሰብከን ለማለሳለን በቃ ምንም እኮ አይደለም ይሄ ሊያል አንዳንድ ጊዜ አይደለ አብራኝ ሆነ ሁሌ ከማቆስለ አንዳንድ ጊዜ በቃ በሰላም እንደውም ሳላስቀየም ሳትደማማ ሳንጠፋፋ ምን በሰላም ሆነ እንደው በሩቁ መልእክቴን ሐሳቤን እየተቀባበልን ብንኖር የተሻለ ይመስለኛል ብዬ ነው ማስተሞና የግድ እኔ ለማዴ ማጥባት ነው ይያልኩት ሆቴል መነከስ የለብኝም ስለዚህ ጥላቻ አይደለም ነው አንጠፋፋ መፍትሄም አለው አንዳንድ ጊዜ አብሬ መኖር አለብኝ ብለህ ዝም ብለህ ብድግ አድርገህ እሳትና ጭድ አንድ ላይ አታስቀምጠው ታራርቃለህ መቀባ አይደለ ስለዚህ ከዛ አንግል እንጂ እኔ ጥላቻ ኖሮኝ አይደለም ለዛ ማህበረሰብ ሐሳብ ነው እየጠየቅንህ ያለ ነው ከዚህ ከልዩነት ጋር ስናነሳ አሁንም አንድ እንድትመልስልኝ የምፈልገው ሐሳብ ምንድነው እግዚአብሔር አምላካችን በተፈጥሮ እየሰጡን የጋራ የሆኑ ሴቶቻችን አሉ ኦሮሞ ምድር ላይ የኦሮሚያ ምድር ላይ የሚመነጨው ምንጭ ሄዶ አማራን ያጠጣል አማራ ምድር ላይ የሚመነጨው ምንጭ መጥቶ ኦሮሚያንም አፋራንም ሱማሌንም ያጠጣል ከሰሜን ከትግራይ የሚነፍሰው ንፋስ አማራም ተንፍሶት እኛም እየተነፈስነው ደግሞ ወደ ደቡብ ይሄዳል እንደዚህ ያለ የጋራ የሆኑ ስጦታዎቻችን አሉ ከተፈጥሮ እነዚህ አሁን ምድራዊ ልዩነቶቻችንን ከማግዘፍ መንፈሳዊ ወይም ደግሞ ከእግዚአብሔር ይሰጡ አንድነቶቻችን ላይ ትኩረት በማድረግ ልዩነታችንን ወይም ደግሞ ሊለዩን ያሉትን ነገሮች ወደ ማጥበቡ መስራት አችልም ወይም ደግሞ አንችልም ወይ በተለይ አንተን አትችልም ወይ የምልህ ብዙ ተደማጭ ስለሆንክ ብዙ ተቀባይነት ስላለ እንዳንተ አይነት ሰዎች ምድራችን ላይ አንድነትን መስራት አይችሉም ወይ አንተስ ልዩነት ላይ ወይም ደግሞ ችግሮቻችንን እንዳሉ ሆኖ ችግሮቻችንን ልናጠብ የምንችልበት መፍትሄ የለህም ወይ መፍትሄው ለመቀባበል መፍትሄው መቀባበል ነው ገባረል ለመገናኘት መፍትሄው መገናኘት ነው አሁን አየ ለመቀባበል መፍትሄው ማለት ነው አንድነን ማለት አይደለም መፍትሄው መቀባበል ነው መቀባበል ስንል ምንድነው ሲባል ካለ እሴት ባህል ቋንቋ ማንነት ጋር አንተን መቀበል አለብኝ አንተ ምንን ካለኝ ማንነቴ ጋር ነው መቀበል ያለብህ እንቀባበል ቅድም እንዳልኩት ነው በዘፈንም በግጥምም በጃዝ ምሽትም አሁን እዚህ ኢትዮጵያ ምንድነው እዚህ አንድ ኢትዮጵያ ምድር ራስ ሆቴል ነው ምናምን እንደሰክሩት አለ በየወር ኢትዮጵያ ምናምን አይመጣም በሱም እመነኝ ምክንያቱም መንፈሱን አቀዋለሁ አሁን እና አገልጋይ ተብዮችም እዛም ይሰበሰባሉ ምናምን ኢትዮጵያ ምናምን እንደውም እኔ ኢትዮጵያ የሚሉ ውስጥ የተሰገሰጉ ሰዎች ጽንፈኛ በጣም ጽንፈኞች ናቸው እናስገባቸዋለን አያዋለሁ አንዳንድ ፌስቡክ ላይ ተከሆነ ኢትዮጵያ አንድነት ሲያቀነቅኑ የነበሩ ሰዎች የፖለቲካ ተንታኞች ተመልሰው አሁን የሆነ ክልል ምክር ቤት ፓርቲ ሆነው ተገለጡ የት ነበር የተደበቁት እስከ ዛሬ ሲባል ኢትዮጵያ የሚለው ስም ውስጥ ነው አታገኛቸውም እነዚህ ሰዎች
አማራ ክልል አታገኛቸውም፣ ኦሮሞ ውስጥ አታገኛቸውም፣ ሲዳማ አታገኛቸውም የትም። ይሄ በጣም ከባድ ነው። አየህ ከዚህ ሁሉ እንደዛ ከምታስመስል የሆነ ክልል ነህ አይደል? አዎ እኔ የሆነ ክልል ነኝ፣ ልቀበልህ ተቀበለኝ፣ አለቀ እኮ። ይሄ ነው አሁን በኦሮሞም ካልቸር ያለው ይሄ እኮ ነው። ከሌላ ጎሳ መጥቶ በለለበቻም ይገባል። ለምሳሌ ኮንፌሽን የሚለው አሁን ፌዝ ሙቭመንት የሚያወራው ማለት ኮንፌስ አድርጎ ከዚህ በኋላ ላይ የኦሮሞ ጎሳ ላይ ከዚህ በኋላ ማንም እንዳይለይ ሲባል ኮንፌስ አድርጎ እንደገና የኦሮሞ እንትንም ደግሞ በቃ ከዚህ በኋላ የኛ አካል ሆኗል፣ እሱን አንወጋም፣ እሱን ሊወጋ የመጣ እንደውም እንወጋለታለን፣ ማንም አይነካውም፣ ማንም አያጠቃውም ብሎ ነው ይዞ የሚያቅፈው። ስለዚህ እንደውም ይሄ ነው ትልቁ የኦሮሞ ህዝብ እንደውም እንትኑ ስርዓቱ ማለት ነው። ስለዚህ አየ ልቀበል ተቀበለኝ ነው ያንተን ይዘና እኔም ያንተን የኔን ይዤ መጥቼም አየ ከዚህ ጫፍ ጎትቼ እዛኛው እኔ ጫፍ ልውሰድ ማለት የለብም። ከሆነ ስቴፕ እስከ መሃል አንተ መምጣት አለብህ፣ ከሆነ ስቴፕ እኔም እስከ መሃል መምጣት አለብኝ። አንድነቱ የሚመጣው በዚህ ነው እንጂ ከዛኛው ጫፍ ከምስራቅ አንድ ያሽቀንጥሬ ምዕራብ ልውሰድ ካልከኝ አልሄድልም። እንዴት ነው የምሄድልህ? አለኛ ነው የምፈልገው ሞዶ የራሴ የሆነ ራሴን እግዚአብሔር ራሱ ራሳችን ሆነ እንድንኖር ነው የሚፈልገው። ታውቃለህ በቃ ለዛ ነው እኔ ራሴን ሆኜ ነው የምኖረው። እኔ ማንንም መሆን አልችልም፣ አንተም ማንንም መሆን አትችልም። ስለዚህ አንተም አንተን ሆነ ስትቀርበኝ አንተ እንደሆንክ አመኜ ልቀበል ይገባል። እኔም እኔ ሆኜ ስቀርበህ እኔ እንደሆንኩ አምነህ መቀበል አለብህ እንጂ ዝም ብዬ ራሴን ጥዬ እንትና ሲጀመር ሰው በኔቸሩ በነገራችን ላይ ተገዢ እንዲሆን አይደለም እግዚአብሔር ሲፈጥረው፣ ገዢ አድርጎ ነው የፈጠረው። ስለዚህ ልትገዛኝ ልገዛ ሳይሆን ልቀበልህ እንድቀበለኝ ወይም ደግሞ ህብረት እንዲኖረን አድርጎ ነው የፈጠረው እግዚአብሔር እንጂ አንዱ አንዱን እንዲገዛ አይደለም። ሰው ሰውን እንዲገዛ አልተፈጠረም። በነገራችን ላይ ሰው በሰው ላይ የበላይ እንዲሆን አልተፈጠረም። ሰው እኩል እንዲኖር ነው የፈጠረው እግዚአብሔር። ስለዚህ እግዚአብሔር ለምን እንደዛ እንዳደረገ ታውቃለህ? ኔቸሩ ሰው ሲፈጠር ራሱ ኔቸሩ አንዱ የገዢነት ኔቸር አለው ውስጡ። ለዚህ ነው አልገዛልም አትገዛኝም እገዛሃለሁ እየተባባለ የሚለው። እገዛሃለሁ የሚለውም ኔቸሩ ገዢነት ስለሆነ ነው። አልገዛም የሚለውም በተቃራኒ የበታች ስለሆነ አይደለም፣ ኔቸሩ ገዢ ስለሆነ ነው። አንዳንድ አሁን ጭፍኖች አሉ አልገዛም ሲል ሰው የበታችኝነት ስሜት አይደለም፣ ኔቸሬ አልገዛም ባይነት ስለሆነ ነው፣ ገዢ ስለሆንኩ ነው። እነዚህ ነው ቸርች ፔንቴ ነው አብዛኛው አሁን እንደዚህ የሚያወራው። ግን ይሄ እንደገና ኔቸሩን ራሱን ማስተማር አለብን ሰብስበን ቸርች ውስጥ እንደገና እንደዚህ አይነት ተፈጥሮ እንዳለው። አልገዛም ለምን ነው ለበሽታ አልገዛም የምትለው? ለምን ለሰይጣን አልገዛም ትላለህ? ቶ ለሰው ኔቸር ተገዢ ስላልሆነ ነው። ለሰውም እንደዛው ነው። ስለዚህ አንዱ ባንዱ ላይ ጌታም ገዢም አይደለም፣ ወንድም ነን፣ እርስ በርሳችሁ ብልቶች ናችሁ ነው የሚለው። እግር ከታይ ስላለ ጭንቅላት ከላይ ስላለ ጭንቅላት የእግር ገዢ ነው አይባልም። ጭንቅላትንስ ማን ተሸከሙ? እግር ፈለገ ጭንቅላት ፈለገ ምጡቅ ሐሳብ ቢሆን ያሰበው ቦታ ይዞት የሚሄደው ማን ነው? እግር ነው። አንተ ልትጠይቀኝ አሰብክ፣ ይዞ የመጣው ምን ነው? እግር ነው። ስለዚህ ሁሉም ተቻችሎ ነው መኖር ያለበት ማለት ነውና እንደዚህ አይነት ነገርም ማሰብ አለብንና አንድነቱ በራሱ የሚመጣው በዘፈንም በእንትንም አይደለም። ለመቀባበልም መፍትሄው መቀባበል ብቻ ነው። ያለህን ቋንቋ ያለህን ባህል ያለህን እንትን አክብሬ እኔም ከነማንነቴ አክብሬ ከነማንነቴ አክብሬ መፍትሄው ይሄ ነው በቃ። እሺ ያው ተጠየቅ ነው ተጠየቅ። ሌላው ከፍተኛ ግርግር የፈጠረ ደግሞ ሌላ ፌስቡክ ላይ የተፖሰተ ሐሳብ አለ። ይህ ሐሳብህ ያስደነግጣል። የአማርኛ ሚዲያ የኦሮሞ ሕዝብ ጠላት ናቸው ብለሃል። ይህ ሐሳብ ምን ማለት ነው? ሚዲያዎች መረጃን ከማስተላለፍ በዘለለ እንዴት ነው የአማራ ወይም ደግሞ የአማርኛ ሚዲያ የሚያስተላልፉ በሀገራችን ያሉ ወይም ደግሞ ከኢትዮጵያ ውጭ የሚኖሩ በአማርኛ ቋንቋ መረጃን የሚያስተላልፉ የኦሮሞ ሕዝብ ጠላት ናቸው ብለሃል። ከምን መነሻ አልክ? እንድትልስ ምንድነው ያስባለህ? በመጀመሪያ አማርኛ የሚለው ቋንቋ የአማራ አይደለም፣ የመላው የኢትዮጵያ ሕዝብ ቋንቋ ነው።
ስለዚህ የአማርኛ ሚዲያዎች ማለትም አንዳንዶችን ነው በጣም ይሄን ስለ አንዳንዶች ብቻ ሳይሆን ብዙሃን አሉ ያው አንዳንዶች ስል አንዳንድ ደግሞ ኖርማል ንጹህ የሆኑ ገለልተኛ የሆኑ ሚዲያዎች አሉ በኦሮምኛም እንደዛው ነው በነገራችን ላይ ግን ያው በኦሮምኛ ቋንቋ የሚወሩ ዜናዎችን ሆነ ኢንፎርሜሽኖች አብዛኛው የሚሰማቸው ያው የኦሮሚያ ወይም ኦሮሞ ህዝብ እና የኦሮምኛ ቋንቋ ተናጋሪ አብዛኛው የኦሮሞ ህዝብ ነው ግን እንደ ኢትዮጵያ ብሔራዊ ቋንቋ የአማርኛን ቋንቋ ስንወስድ ትግራይ ለምሳሌ የሥራ ቋንቋ ስለሆነ የሥራ ቋንቋ እንኳን የሌላት ብሔራዊ ወደፊት ይመጣል እንዲሁ እናስተካክላለን ብለን እኛው እንዳንስት ነው አማርኛ የኢትዮጵያ የፌደራሉ የሥራ ቋንቋ ነው የሥራ ቋንቋ እሺ ይጨመር ግን ወደፊት ይጨመር ያምናለው እንዲጨመርም ጸሎቴም ነው ምኞቴም ነው ያው ለብዙሃኑ ስልማት ነው ችግር የለብኝም በቅርብ ጊዜ ግን 5 ቋንቋዎች የፌደራል የሥራ ቋንቋ ሆነዋል አማርኛ ኦሮምኛ ትግርኛ አፋርኛና አንዱ ምንድነው እንደዚህ 5 ቋንቋዎች ተደርገዋል ግን ተፈጻሚ ያልሆኑም ይመስለኛል ማስፈጸም የኛ ድርሻ ነው ያ አርጉት መንግስቶች አርጉት ያው ምክንያቱም የህቴ ባል ከክፍለ ሀገር መጥቶ እንግዲህ እሱ እንደውም የህቴ ባል እንግዲህ አማራ ነው እንደውም በዚህ አጋጣሚ ሲመጣ የሆነ መኪና ታርጋ ሊያስቀይር መጥቶ ቋንቋው ኦሮምኛ ነው ያጻፈበት ደብዳቤውን ከዛ እዚህ ሲመጣ አዲስ አበባ በእኛ ፊንፊኔ እንትን አሉት ወደ አማርኛ አስተርጉም አሉት ትርጉም ቤት ሄዶ ከፍሎ ነው ያስተረጎመውና ልጁ ነቃ ትንሽ ነቃ አብረን ምሳ ስንበላ አወራን አያ አልኩትኝ ኦሮምኛ የፌደራል ቋንቋ ሆኖ ስራ ላይ ቢውል ኖሮ ይዘ የመጣውን ደብዳቤ ለማስተርጎም ዋጋ አትከፍልም አትጋጋጥም ነበር ጨርሰ ሄደ ነበር ይሄን ያየ ስለዚህ ተጎጂው ማን ነው አንተው አማራ ነው ኦሮምኛ የፌደራል ቋንቋ አይሆንም ይያልክ ሰልፍ የምትወጣው መንገድ የምትዘጋው መንግስት የምትቃወመው ኦሮሞማ ሊበላ ነው ብለ የምታወራው አንተው ነው የተጎዳው የተንከራተትኩ ለካ እንደዚህ ነው እንዴ ያለ ቢሆን ይሻለኛል አለ ምክንያቱም የሚኖረው ኦሮሚያ ክልል ነው አየ ደብዳቤ በተጻፈ ቁጥር የልጅ አዲስ አበባ ሲመጣ ለማስተርጎም አይጋጋጥም ገንዘቡንም አይበላም በቋንቋው በክልሉ ቋንቋ ተስተናግዶ ይሄዳል ኦኬ ተብሎ ለታለቀ ይሄ ነው ስለዚህ ቆንጆ ነው ወደ አማርኛ ሚዲያዎች ስንመጣ የአማርኛ ሚዲያዎች አብዛኞቹ እውነት ነው የኦሮሞ ህዝብ ጠላቶች ናቸው አንድ ቀን ለኦሮሞ እውነት ዘግበው አቁም አስፈላጊ ከሆነ በስም በስክሪንሾት ፌስቡክ ላይ ኢትዮጵያ ህዝብ የሚከታተላቸው ለኢትዮጵያ ያሉ የሚያቀነቅኑ ኢትዮጵያ ውስጥ የተደበቁ መርዞች ምን አይነት ሀገር እንደሆነች ኢትዮጵያ ራሱ ይገርመኛል ስንት መርዝ በውስጧ እንዳዘለች ይሄ ታቃለ ይሳቅና የይሳቅ ሚስት ርብቃ ማንን ነው ኢሳውና ያዕቆብን በማህፀን ይዛለች ሁለት ህዝብ በመካከል ምን ይላል ይጋፋል ይላል በማህፀን ውስጥ ነው ያሉት ግን ያሉት በአንድ ማህፀን ነው ኢትዮጵያ ማለት ያንድ ማህፀን መንታ ማህፀኗ አንድ ነው ግን የያዘችው ህዝብ መንታ ነው ተለያየ አንዳንዱ ቀማኛ አንዳንዱ ዘራፊ አንዳንዱ አሰናካይ ወንድሙን ዘርጥጦ የሚጥል ወንድሙን የሚገድል ለዚህ ደግሞ ማሳያው ያው በየክልሉ እርስ በርስ ስልጣን በስልጣን የሚጨራረሰው ማየት በቂ ነው ይሄ ሁሉ ነው ኢትዮጵያ እያለ የሚዘፍ ነው ይሄንን እንደው በጌታ በኢየሱስ እነዚህ እንደው ፈሰው ቢቀሩ ነው የሚሻለው ኢትዮጵያ ውስጥ ማለት ነው በቃ ፈርሰው አያስፈልግም እንደዚህ አይነት ማስመሰል እና ኢትዮጵያ የሚሉ ናቸው ግን አንድ ቀን የኦሮሞን ዘግበው ታውቁ አንድ ቀን ማለት ነው ሰሞኑን አሁን ባህር ዳር እንደውም በዚህ ምክንያት እንደዚህ ያልኩት ለምንድን ነው ባህር ዳር የኦሮሚያ ኢንተርናሽናል ባንክ ጣና ብራንች የሚላል እንደገና የኦሮሚያ ህብረት ስራ ባንክ ደግሞ እንደዚሁ በወጣቱ ተሰባብሯል ማለት ለምን የኦሮሚያ ምናምን ለማለት አለምን ሲፈልግ የትግራይም ይሁን የምንም ይሁን የአማራ የራሱ አማራ ባንክ የሚል ተቋቁሞ አሁን የአማራ ባንክ ራሱ ቢሰበር ለምን ይሰበራል ይሄ ባንክ እኮ ለአገልግሎት ነው ህዝብ ነው የሚያገለግለው ግን እንደው ያ ባንክ ግን ለምን ወደመ ነው ተለይቶ ለምን ተመታ ሲባል የኦሮሚያ ህብረት ስራ ባንክ ነው የኦሮሞ ነው በሚለው ነው ያ ፈርሶ ምን ይሉልሃል ቡሬ ላይ ይሄው ወጣቱ የኦሮሚያ ህብረት ባንክ እየጠበቀ ነው ይላል ባንኩ የተደበደበው የፈረሰው እንትን ያለው ባህር ዳር ነው ያኛውን ሳይዘግቡት ይሄኛውን ይዘግቡታል የኦሮሞ ህዝብ አይተ ከሆነ ከብዙ ዘመናት በፊት ያለውን እውነት ሁላ ሲቀማ የመጣ ታሪኩ ሲቀበር የመጣ ታሪክ ተገልብጦ ሲጻፈበት የመጣ ነው ይሄ ሁሉ የተደረገው በምንድነው በሀገሪቱ የሥራ ቋንቋ ነው በአማርኛ ነው
ስለዚህ አብዛኛው የኦሮሞን እውነት የሚተርኩ ሚዲያዎች ምናልባት የኦሮምኛ ሚዲያዎችና አንዳንድ የአማርኛ ሚዲያ ተናጋሪዎችና ሚዲያዎች ናቸው እንጂ ከዛ ውጪ ለኦሮሞ ህዝብ እውነትን የሚያወጣ የአማርኛ ሚዲያ የለም። ውሸት ነው። ኢትዮጵያ አንዳንድ ቴሌቪዥኖችም አይቻለሁ። አማራ ክልል ሰላማዊ ሰልፍ ብሎ ባንክ መሰባበር አለን። ሰላማዊ ሰልፍ እኮ ማለት እቃ ሳይወድም መንገድ ሳይዘጋ ሰላም ወጥቶ ሰላም ሲገባ ነው። ግን ከተማ ተረብሾ አስለቃሽ ጭስ ተለቆ ባንክ ወድሞ የገባን ሰልፍ ሰላማዊ ሰልፍ ብሎ የመዘገብ እንትኑ ይሄ ማለት የብሮድካስቲንግ ባለስልጣንም ውስጡን ማጥራት አለበት ማለት ነው። አየ ለአንድነት የሚጠቅመው ምንድነው ታውቃለህ? ሸፋፍነ ማለፍ አይደለም። ጥፋተኛ ነው ለምን ልጠይቀኝ መጣህ አንተ? ከኋላ እንዳታማኝ አይደል እንጂ እኮ ማማት ትችላለህ አንተ። የሆነ ያልታወቀ አስጨናቂ የሚል ፌስቡክ ከፍተህ ድብና አድርገህ አዝረጥርጠህ መጻፍ ትችላለህ። ይሄው እንዲሆኑ ማለት ትችላለህ። አየህ ለአንድነት ግንስ መጠያየቁ ማውራቱ ጥሩ ነው። ያጠፋን ተው ማለት ጥሩ ነው። አንዳንድ ጊዜ ስህተቱንም መግለጥ ጥሩ ነው። ስለዚህ እነዚያ ሰላማዊ ሰልፍ ብለው ይጻፉ የኢትዮጵያ ሚዲያዎች አሉ። ስክሪንሾት አድርጌ ያስቀምጫቸዋል። እነሱም በራሱ ማለት ነው። ኦሮሚያ ውስጥስ ቢሆን እንደዚህ እንትን ሲባል ኦነግ ባንክ ዘረፈ ብለው ዘግበው ያውቃሉ። እነዚሁ ደግሞ ገልብጠው ማለት ነው። እነዚህ ታዲያ የኦሮሞ ህዝብ ጠላት አይደሉም? ኦነግ ስለመሆኑ ምንድነው ማረጋገጫቸው? እነዛስ ግንቦት ሰባት ላለመሆናቸው ምንድነው ማረጋገጫቸው? አሸባሪ ላለመሆናቸው ምንድነው ማረጋገጫቸው? እዛም ባንክ ነው የተሰባበረው፣ ኦሮሚያ ውስጥ ባንክ ነው የተሰባበረው። አየህ ኦሮሚያ ውስጥ የሆነ ነገር ሲፈጠር ኦነግ የሚል ታፔላ እየለጠፍክ እዛ ደግሞ እንትን ሲል ሰላማዊ ካልክ የኦሮሞ ህዝብ ጠላት ሚዲያ ነው። ስለዚህ የኦሮሞ ህዝብ እንደውም ነቅቶ እንደዚህ አይነት ሚዲያዎች ክልል ውስጥ ተንቀሳቅሰው የውሸት ፕሮፓጋንዳ እንዳይነዙ መስመር ማስያዝ አለበት፣ መጠየቅ አለበት። ህጋዊ ወረቀት ይዘዋል ወይ? እንደውም እነዚህ ሰዎች የሐሰት ዜና የሚያሰራጩ ኦሮሞን ህዝብ እንዲጠላ በመላው ኢትዮጵያ ላይ ተቀባይነት እንዳይኖረው ድምጹን በማፈን ትልቅ ተጽዕኖ እያሳደሩበት ያሉ ውሸታ ሚዲያዎች ናቸው። መንግስትም የኦሮሞ ህዝብ እነዚህን ተከታትሎ ማጥራት አለበት። ከሱ መልስ ደግሞ እኛ በኦሮምኛ ተናግረን ነበረ፣ ምላሽ አይሆንም። ስለዚህ አሁን በአማርኛ ይሄው እየተናገርኩ ያለሁት እኔም ይሄው ነው ውሸት ነው። ስለዚህ ውሸትን ውሸት በማለት እውነቱን ማውጣት ነው። ስለዚህ እዚህ ቦታ ላይ ይሄ ነገር ተፈጥሯል፣ መደበቅ አያስፈልግም እምለው እኮ እኔ ይመታኛል ሳይሆን ለመቀባበል ለአንድነት ያንዱን ፍትህ እያዛባ ላንዱ እየቆምክ አትስራ ነው። አሁን ይሄው በአማርኛ እየጀመርነው ያለ ነው ይሄው ነው። ምክንያቱም ያንዱን እውነት ቀብራ ይሄ ግመሉን ውጦ ትንኝ ማጥራት የሚባል አለ በባይብል። ኢየሱስ ክርስቶስ ሲናገር እናንተ ጻፍት ፈሪሳውያን አላችሁ ትንኝን የምታጠሩ አለ፣ ግመልን ግን የምትውጡ። ዛት ሚንስ ትልቁን እውነት ፊት ለፊት የተጋረጠውን እውነት የሚውጡ አይተው እንዳላየም ያልፉ፣ ግን ደግሞ ትንንሿን ስህተት ደግሞ እንደ ትልቅ ነገር አውጥተው የሚያወሩ ናቸው ማለት ነው እነዚህ ሚዲያዎች። ስለዚህ አሁን እነዚህ ሚዲያዎች አንደኛ ያለውን እውነተኛ የጋዜጠኝነት ስነ ምግባር ይዘው እንደ ባለሙያ እውነትን ብቻ መዘገብ አለባቸው ነው። ሰልፉ ሰላማዊ ከሆነ ሰላማዊ ነው፣ ሰልፉ አመጻዊ ከሆነ አመጻዊ ነው መዘገብ ያለባቸው። አሁን እኔ አንደኛ አሁን እንግዲህ ከዚህ ነው የምጀምረው ማለት ነው። የኦሮሞን ህዝብ እውነት ለመናገር አንደኛ አብዛኞቹ የአማርኛ ሚዲያዎች የኦሮሞ ህዝብ ጠላት ናቸው እየዋሹ ነው ማለት የራሱ እውነት ነው እየተናገርኩ ያለሁት። በአማርኛ ነው እየጻፍኩ ያለሁት። መላው የኢትዮጵያ ህዝብ ይዳኘኝ ነው። ባህር ዳር ላይ ባንክ ተሰባብሯል ስል በአማርኛ ነው የዘገብኩት። ስለዚህ የመላው የኢትዮጵያ ህዝብ አሁን በአማርኛ ይስማኝ ነው። ኦሮሞ ምናልባት በኦሮምኛ እያወራ ሊሆን ይችላል፣ ኦሮምኛ ላይ ገባቸው ይችላል መላው የኢትዮጵያ ህዝብ። ግን አሁን የሚሰሙ ሰዎች ካሉ ግን ውሸታሞች ናቸው። የኦሮሞ ህዝብ እንደዚህ አይደለም፣ ሰው ጠል አይደለም። በኢትዮጵያ ውስጥ በነገራችን ላይ እንደ ኦሮሚያ ክልል ብዙ ብሔር ብሔረሰብ ያቀፈ ክልል የለም። ይሄን እኔም መንግስትም ያውቀዋል። ይሄን እንደ ኦሮሚያ ክልል በቃ ኦሮሚያ ክልል የኢትዮጵያ ዱባይ ናት ማለት ነው። ልንገርህ ልክ የኢትዮጵያ ዱባይ ናት ኦሮሚያ ክልል። መላው ብሔር ብሔረሰብን አቅፋ የያዘች እኔ እኮ ምስክር ነኝ እኮ ቤተሰብ እኮ ነው የምነግርህ። አፍርተው ወልደው ኖረው ብዙ ሀብት ይዘው ያሉበት ሰላም ሀገር። እንደውም እንደነሱ የኔ አባት ራሱ መሬት የለውም። እግዚአብሔር ይመስገን። ለምን ኖራቸው አይደለም፣ ወገኖቼ ናቸው፣ ስጋዬ ናቸው። እንኳን እነሱ ሌላውን ቢኖረው ደስ ነው የሚለኝ ስላለው ለምን አለውም አይደለም።
ግን የኢትዮጵያ ዱባይ ናት ኦሮሚያ ክልል። ስለዚህ እነዚህ ፕሮፓጋንዳ የሚነዙ ሚዲያዎች ግን ውሸታም ናቸው። መላው ኢትዮጵያ ህዝብ እንዲያቅ ማወቅ አለበት። እስካሁን ይሄን ህዝብ ስሙን ሲያጠኑ ያው ሙዚቃ አንዳንዴ ሰማለው ነው ያጫሉን ሰበቁልቁሉ ማጥሮ ይሰን ይላል። ንጹህ ህዝብ ለምንድን ነው የሚያቆሽሹት? አየ ገብቶታል፣ የሆነ ነገር ገብቶታል ልጁ። ግን በአማርኛ ቢሆን ደግሞ አየ መላው የኢትዮጵያ ህዝብ ማወቅ አለበት። ንጹህን ህዝብ ነው። እንደ ኢትዮጵያ ብዙ ብሔር ብሔረሰብን አቅፎ ያለን ክልል ነው ስሙን እያጠፉ ያሉት። እንዴ ጥላቻ ካለበት የማይቀበል ከሆነ የማያቅፍ ከሆነ እንዴት አብዛኛው ብሔር ብሔረሰብ ኦሮሚያ ክልል ሊኖር ይችላል? ነው እነዚህ ሰዎች ኦሮሞን አቃፊ ብለው የሚዘፍኑት ወይም የሚያቀነቅኑት ባልና መሬት ሲፈልጉ ወይ ሚስት ሲፈልጉ፣ ጥቅም ሲፈልግ ኦሮሞን አቃፊ አይ ነው አትንካብኝ ይሄ ደግሞ የኔ ነው ሲል ደግሞ አራጅ ገዳይ እያልክ የምትዘግብ ከሆነ ይሄ ከባድ ጠንቅ ነው። አያዛልቀንም፣ ለአንድነትም አይጠቅመንም ነው። ኢትዮጵያ ህዝብ ማወቅ አለበት። አቃፊ ነው ስትል አቃፊ ነው። አትንካ መብቴን ግን ወዳለው እያለ ያቀፈን ሰው መብቱን ሲጠይቅ ግን አራጅ ገዳይ ምናምን ሸኔ ጅኒ ጅቡቲ የምትለው ከሆነ ችግሩ ያለው እነሱ ጋር ነው። አሁን እንደ ስዩም አለ ስዩም የሚባል እየቃመ ቢጨስ ልጅ አለ እዚህ እንትን ቀጥለኛ ኢትዮጵያ አቀንቃይ ነው። አንድ ጊዜ ግን የኦሮሞ ድረስ ሲዘግብ አላየው። ቢገርም ነገር የለም ያለ አሁን ይኸውልህ እሱም እንዳይመታ ከገጸ ምድር እንዳይጠፋ አንድ የሚደግፋት አብይ ነው። ከዛ ውጪ የኦሮሞን ህዝብ ወክለው ያሉ ወይም ባለስልጣን ሊሆኑ ይችላል አክቲቪስት አንዱም አይጠማውም ለሱ። አብይንም የሚደግፈው እስከ መቼ እንደሆነ አላውቅም። አንድ ቀን ሊዞርበት ይችላል። የሆነ ከዙሪያው ሲበተን ብቻውን ሲሆን አብይ አንድ ቀን ሊዞርበት ይችላል። አሁን ይሄ ልጅ ኢትዮጵያዊ ነው ብትለኝ እኔ አይዋጥልኝም። አንደኛ በጥላቻ የተሞላ ሰው ነው። የሚያወራው ሁሉ ውሸት ነው። ትንሽ ችግር ሲፈጠር ምናምን በቃ ሸኔ ምናምን ሆነ ሸኔ ምን አሁን ይሄ ልጅህን ይኸውልህ ማብላክ ካልቻልክ በጅብ አታስፈራረው። ቢያንስ ለኦሮሞ ህዝብ ማደጎ መስጠት ጥሩ ነው፣ ያሳድጋል እንዳልነው እንደዛ ነው። ማብላት ሲያቅታቸው ኦነግ ላይ በልበ ጅብ ድሮ አባት ታውቃለህ ልጅ እናትም ትሆን ማብላት ሲያቅታቸው ሲያለቃቅሱ ልጆች ማታ ጅቡ መጣው ምናምን ይሉታል። የለኝም ሰይጣን መጽሐፍ ቅዱስ ውስጥ ተጽፏል፣ ፈርሷል። ስራውም ፈርሷል። ዲያብሎስን ስራ እንዲያፈርስ እግዚአብሔር ልጅ ተገለጠ ስለሚል መጽሐፍ ቅዱስ ውስጥ የተጻፈው ሁሉ አይፈርስም ከተባለ የእስራኤል መንግስት ፈርሷል። እንደገና ነው እየተቋቋመ ያለው። ለምንድን ነው ይሁሉ የሆነው ሲባል መጽሐፍ ቅዱስ ውስጥ የተጻፈው ሁሉ አይፈርስም ብለን ካሰብን በጣም ጠባቦች ነን ማለት ነው። ስለዚህ እኔ ጠባብ አይደለሁም እንደውም ማለት ነው ያስፍቼ ነው ማስበው። የእግዚአብሔርን ትልቁን ስዕል አግኝቼዋለሁ ብዬ ነው ማምነውና ኢትዮጵያ ውስጥ መጽሐፍ ቅዱስ ውስጥ ብዙ ስለተጻፈች ብዙ ጊዜ በመጽሐፍ አለመፍረስ አይቻልም። ይልቁንም ላለመፍረስ መስራት ነው የሚያስፈልገው። መከባበር፣ መደማመጥ፣ አንዱ አንዱ ማክበር እንዳልኩት ቅድም እንዳወራ ነው ከዚህ በፊት እዛ ላይ በደንብ መስራት ነው ያለብን። ከዛ ውጪ እንደው መጽሐፍ ቅዱስ ላይ ስለተጻፈ አይፈርስም ብለን የምናስብበትን እና ራሳችንን የምንሸነግልበትን ነገር እንደው መተው አለብን። ይሄ አለ አንዳንድ ኪኒን ዝም ብሎ ማደንዘዣ እንደ ማደንዘዣ ይወስደዋል። አፈርስም ቃል ኪዳን እግዚአብሔር ለሁሉም በክርስቶስ ኢየሱስ አንድ ኪዳን አቁሟል። ያ ኪዳን ደግሞ በክርስቶስ ኢየሱስ ላሉት የጸና ነው። ለኢትዮጵያ የተለየ ቃል ኪዳን የለውም። ይልቁንስ ማትፈርስበት ምክንያት የለም። አየህ ይሄንን በራሳችን በባዶ ሽንገላ እየሸነገልን ከተቀመጥን ማትፈርስበት ምክንያት የለም። አሁንም የምናገረው ለአንድነት ዋጋ መክፈል አለብን። አንዱ አንዱን ማክበር አለበት። አንዱ በአንዱ ላይ መዋሸት የለበትም። አንዱ ያንዱን እውነት እየቀበረ አንዱ ያንዱን እውነት ታሪክ እያዛባ እየቀበረ የሚሄድበት ኢትዮጵያ ማትፈርስበት ምንም ምክንያት የለውም። እንዳትፈርስ ከተፈለገስ እውነትን እውነት ብለን ማውራት፣ ሐሰትን ሐሰት ብለን ማለት እንደ ሁሉም ኢትዮጵያዊ ማንኛውም ብሔር ብሔረሰብ ነውር የሆነውን ነገር የኔ ወገን ሲሰራው ነውርን ቅዱስ የነሱ ወገን ሲሰራው ነውርን እርኩስ ከሆነብኝ አሁንም ኢትዮጵያ ትፈርሳለች። ኢትዮጵያ እንደ ኢትዮጵያዊነቷ እንደ ሀገር ልትቀጥል ከተፈለገ የኔው ወገንም ክፋት ሲሰራ ነው ማለት ያኛውም ሲሰራ ነው ማለት። አሁን ኢትዮጵያ ውስጥ ግን እንደዛ አይደለም እየሆነ ያለው። ስለዚህ ለዓለመፍረስ ምንም ማረጋገጫ አይኖረንም። መድኃኒቱ ምንድነው ሲባል ቢያመንም ቢመረንም እውነትን እየዋጥን እየተቀበልን ወደ አንድነት መገስገሱ ነው የሚሻለው ብዬ አስባለሁ። ቴንክ ዩ ተመልሶልኛል።